ተረጅነትን የሚቀንስ መሬት እያለ ማንንም አባከና ሳይለው ቆይቷል። ወንዙ ያረና ጥቅጥቅ ደንን ግርጌታኮ እንደ ዘንዶ ታቹን ይዞ እየፈሰሰ ለአካባቢው አርብቶ አደር መድረስ አልቻለም። ያን የሰርቬይንግ ዳታ ለመልቀም ራሱ ብዙ ቻሌንጅ የነበረበት ነው። ያሮኒ ቆረተሙት ገና ልጆኜ ሲታቀድ አስታውሳለሁ። ያኔም ቢሆን እውን ይሆናል ብሎ የሚያምን ሰው አልነበረም። ምንድነው መሰሩት ውሃው ተነርሻ ቦታ ለናደርስ ነው ስንል ጂኒ ካልሆነ ሰው አይሰራውም ብሎ እኛንም ተስፋ አስቆርጠው ነበር። እውነት ወልመሎይ ከዚህ ተነስቶ እዛ የደረሰው ዛሬ አሁን 28 ኪሎ ሜትር ተጉዞ ኮማንድ ላይ አድርሰናል። ትናንት የምንጠጣው ውሃ እንኳን አልነበረንም። ዛሬ ደግሞ ይሄው ውሃው ተገንብቶና ለምቶ ወደ መንደራችን ደርሶ ባይናችን እያየን ነው። ፈጣሪ ይመስገን። ሁሉ ነገር የሚያጸዳው ምንድነው? ውሃ ነው። ውሃን የሚያህል ነገር ደግሞ ጸርቶ ታጥቦ መግባት ራሱ ያን የሚያህል እርካታ የለም። አብዲን ይያካን ተስፋዬ ይህ ነው። ፈጣሪ ምስጋና ይድረሰውና መንግስትም ምስጋና ይድረሰው። ውሃ በማግኘታችን ተደስተናል።